ፖስት ፒል መጠቀም ለመካንነት ሊያጋልጥ ይችላል። ዛሬ ሳይንሳዊ እውነታውንና ከጀርባ ያሉትን ስጋቶች አብረን እናያለን። ብዙውን ጊዜ ጥቅም ላይ ሲውሉ የምናስተውላቸው የፖስት ፒል አይነቶች በውስጣቸው ሌቮኖጀስትሪን ወይም ፕሮጀስትሮን ሆርሞን የያዙ ሲሆኑ ይህም ደግሞ እርግዝናን የሚከላከለው ለተወሰኑ ጊዜያት እንቁላል እንዳይለቀቅ በማድረግ ነው። ይህ ሆርሞን ደግሞ ከሰውነታችን ከ4 እስከ 5 ባለ ቀናቶች ውስጥ ስለሚጠፋ ወደ ቀድሞ ስራ ማህፀንም እንቁላል ማምረትም ይመለሳል። ከመካንነት ጋር የሚያያይዘው ጉዳይ ግን ቀጥታ በኪኒኑ ሳይሆን በሚመጡ በተዘዋዋሪ ጉዳቶች ነው። አብዛኛውን ጊዜ ፖስት ፒል የሚወሰደው ጥንቃቄ ከጎደለው ግብረ ስጋ ግንኙነት በኋላ እንደመሆኑ በዚህን ጊዜ ደግሞ የኤስቲአይ ኢንፌክሽን የመተላለፍ እድሉ ከፍተኛ በመሆኑ እንደ ክላሚዲያ እና ጎኖሪያ ያሉ ባክቴሪያዎች ወደ ማህፀን በር አልፈው የማህፀን መተላለፊያ ቱቦ ላይ ኢንፌክሽኑ ጠባሳ ስለሚያስከስት እነኚህ ለዘላቂ መካንነት ሊያጋልጡ ይችላሉ። ከዛ ደግሞ ይህ ፖስት ፒል ተጠቅመኑ ፌል ካደረገ ነው። ይህ ደግሞ ብዙ ጊዜ ፌል ካደረገ እርግዝናው ከማህፀን ውጭ የመከሰት እድሉ ከፍተኛ ነው፣ ወይም ኤክቶፒክ ፕሬግናንሲ የምንለው ማለት ነው። ስለዚህ ይህ ደግሞ ድንገተኛ ቀዶ ጥገና ሊያስፈልግ ስለሚችልና ኤክቶፒክ ፕሬግናንሲ የተከሰተበት ቱቦ ስለሚወጣ ቀጣይ የመውለድ እድልን እየቀነሰ ስለሚመጣ ይህ ራሱን የቻለ አደጋ አለው። ስለዚህ ፖስት ፒል በራሱ ለመካንነት አያጋልጥም። ነገር ግን ጥንቃቄ የጎደለው ግንኙነትና የኪኒኑ አለመስራት ለአደጋ ሊያጋልጡን ይችላሉ። ይህንን ቪዲዮ ይጠቅማቸዋል ለምትሏቸው ሰዎች ሼር እያደረጋችሁ አስተያየታችሁን ኮመንት ላይ ያስቀምጡልን። መልካም ጊዜ